ዛሬ ሶስት አይነት ማውዞችን እናያለን። ዋየርለስ ነው አንደኛው፣ ሌላኛው ዋየርለስ ነው፣ አንደኛው ደግሞ ዋየርድ ነው። በመጀመሪያ የምንመለከተው በቻርጅ የሚሰራውን ነው ማለት ነው። ይሄኛው ደስ የሚል ከሁሉም ለየት የሚያደርገው ነገር ዲዛይኑ ነው። በጣም ደስ የምትል አይነት ቅርጽ ያላት ማውዝ ነች እና የዘጋን እየከፈትን እንጠቀመዋለን። ቻርጅ ማድረጊያ ፖርቱ ከፊት ለፊት ነው ያለው። ብዙ ጊዜ በላይብራሪዎች የሚፈለግ አይነት ማውዝ ነው ማለት ነው። ይሄኛው ማውዝ ጸጥ ያለች ድምጽ ስላላት ክሊክ ስናደርገው ምንም አይነት ሳውንድ የለውም። እና ይሄኛው በብሉቱዝ የሚሰራው አይነት አይደለም። ቀጥታ ፍላሽ የምትመስለዋን እቺን ነገር ወደ ኮምፒውተራችን በመሰካት ነው ኮኔክሽኑ የሚፈጠረው ማለት ነው። የቻይና ምርት ነው፣ ሜድ ኢን ቻይና ይላል እንደምታዩት። ግን እዚች ጋር ይሄ ነገር እንደሰካ ነው አሪፍ የሆነ ኮኔክሽን አለ። ከዋየርዱ ጋር ተመሳሳይ የሆነ ፐርፎርማንስ ነው ያለው። ግን እኔ የተመቸኝ ነገር ከርቀት ሆኜ መጠቀሜ በጣም ከርቀት ሆኜ እንጠቀም በጣም አግዞኛል ማለት ነው። በተለይ ደግሞ የእናንተ ሞኒተራችሁ ተለቅ የሚል ከሆነ በጣም ከርቀት መጠቀም ትችላላችሁ። እኔ እዚህ ጋር መካከለኛ የሆነ ሞኒተር ነው ያለኝ። ግን በጣም ተለቅ የሚል ሞኒተር ቢኖረኝ ደግሞ ከርቀት ተጠቀሙ ነበር በጣም ማለት ነው። እና እንዲሁም ኦን ኦፍ አድርገን ቁጭ ማድረግ እንችላለን። ማትጠቀሙ ሰዓት ኦፍ አድርገን ነው ከጀርባዋ ማስቀመጥ እንችላለን። የምንጠቀመው ሰዓት ብቻ ኦን እያደረግን ብዙም ባትሪ አይወስድም ማለት ነው። ባትሪውንም አይቼዋለሁ። በጣም አሪፍ ባትሪ ነው ያለው። ብዙ ሰዓት አስጠቅሞኛል። ቀለል ያሉ ስራዎች የምትሰሩ ከሆነ በተለይ ማውዛችሁን የማያስነካ ወይም ደግሞ ማውዛችሁን የማይጠይቅ ስራ የምትሰሩ ከሆነ ባትሪው በጣም ብዙ ሰዓት ነው የሚቆይላችሁ። እኔም አይቼዋለሁ ባትሪውን። ሹቲንግ ጌሞችን የምትጫወቱ ከሆነ ማውዛችሁን በጣም ስለምትጠቀሙት ባትሪ ይቀንሳል። ቻርጅ በዚህ ነው የማደርገው። በትንሽ ሰዓት ውስጥ ነው ፉል የሚያደርግልኝ። እና ቻርጅ የሚያደርግ ዋየርለስ ማውዝ ከፈለጋችሁ ይሄኛው በጣም አሪፍ ምርጫ ነው ብዬ አስባለሁ ማለት ነው። ሁለተኛው ደግሞ በባትሪ የሚሰራውን ዋየርለስ ማውዝ ስናየው ከቅድሙ ጋር በጣም ተመሳሳይ ናቸው። የሚለያየው ይሄኛው በባትሪ መስራቱ ነው። በአጠቃላይ ግን ሶስቱንም እንደምናየው ልዩነት ያላቸው አሉ። አንደኛው በዋየር የሚሰራለን፣ አንደኛው ደግሞ በቻርጅ የሚሰራና በባትሪ የሚሰራለን ማለት ነው። ያው በባትሪ የሚሰራው ትንሽ አስቸጋሪ ነገሮች አሉት። በየጊዜው ባትሪ መቀየር ስለሚያስፈልጋችሁ እነሱ ነገሮች ትንሽ ያስቸግራሉ እንጂ ሌላኛው ነገሩ በጣም ቀላል ነው ማለት ነው። በሪሞት የባትሪዎችን ነው የምንጠቀመው። ይሄኛውም ብሉቱዝ አይጠቀምም። ተመሳሳይ ቃላቸው ሁለቱም እንደዚህ አይነት ቃል ነው የሚጠቀሙት። ኮምፒውተራችን ላይ በመሰካት ያለ ብሉቱዝ ኮኔክሽን ነው የምንጠቀመው። በአጠቃላይ ወደ 500 ብር አካባቢ ነው ይሄንን የምታገኙት። ብዙ ቦታ ይገኛል። እንደውም ይሄኛው እስከ 500 ብር ልታገኙት የምትችሉት ማውዝ ነው። ረከስ ያለ አሪፍ እቃ ነው እና በጣም ደስ የሚል ክሊኪ ሳውንድ አለው። እንደዚህ ድምጽ የሚመቻችሁ ሰዎች ካላችሁ ብትመርጡት በደንብ ደስ የሚል ድምጽ አለው ማለት ነው። ጸጥ የሚል ድምጽ ያለው ፈልጉ ከሆነ ደግሞ ሰማያዊ መምረጥ ትችላላችሁ። በጀት ከኮምፒውተር ጋር ደግሞ የምትጠቀሙ ሰዎች ካላችሁ ያው ዋየርዱን ትጠቀማላችሁ ማለት ነው። እና በአጠቃላይ ስለነዚህ ማውዞች ምን ታስባላችሁ? የትኛው ያምራል? የትኛውን ትመርጣላችሁ? እናንተስ የትኛው ይሻላል የሚለው ነገር ኮሜንት ላይ አሳውቁኝ። ማወቅ ፈልጋለሁ የትኛውን እንደምትመርጡ። እና ይህ ቪዲዮ ከተመቻችሁ አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ። ፒስ